ጉምሩክና ገቢዎች ላይ በሰራሁት እንትን ጉምሩክና ገቢዎች አካባቢ ያለው ሙስና ልክ የሌለው ሙስና ነው ምናምን ብዬ ላይክ በብልጽግና ውስጥ የማላምናቸው ሁለት ሰዎች አብይና አዳነች ናቸው። ከሙስና ጋር የሚነካኩ አይመስለኝም። እና ምን ያልኩበት ቪዲዮ ላይ አይ ቲንክ ሚስ አንደርስታንድ ተደርጓል። እኔ የብልጽግና ስርዓት በጣም ቤስት ነው። ለምሳሌ ክብርት ከንቲባ አዳነች አቤቤ በምትመራው አዲስ አበባ ውስጥ ምንም ሙስና የለም። ክቡር ዶክተር አብይ አህመድ በሚያስተዳድሯት ፌዴራል ኢትዮጵያ ውስጥ ምንም አይነት ሌብነት የለም ያልኩ አስመሰላችሁ የተረዳችሁኝ ሰዎች ምናችሁን የሚያማችሁ? አዲስ አበባ ውስጥ ከደንብ አስከባሪ ጀምሮ እስከ ትልቁ መዋቅር ድረስ በሌብነት የተሞላ ነው። በኢህአዴግ ቋንቋ እየበሰበሰ ነው። ምንም ጥርጥር የለውም። እስፔሻሊ መሬት አስተዳደር፣ ገቢዎች ምናምን ሄዳችሁ የምታውቁ ሰዎች የሙስናውና የቅሌታምነቱ ልክ ምን ያህል እንደሆነ ታውቁታላችሁ። ማለት እንትን የለውም። ይሄ ይሉኝታ ቢስነቱ፣ አውሬነቱ፣ እንስሳነቱ ልክ የለውም። አብረን ቀብር የምንቀባበር አይመስልም። አብረን ለቅሶ የምንደራረስ አይመስልም። አብረን ሰርግ የምንጠራራ እድር የምንከፋፈል አይመስልም። አብረን የምንኖር አይመስልም። ጥላቻው፣ ሌብነቱ፣ ጉቦኝነቱ ባይዘወይ ይሄ እንትንንም ይጨምራል። አዳነች ጋር ነው የምሰራው፣ አብይ ጋር ነው የምሰራው ምናምን እያሉ ጉዳይ አስፈጻሚ ነን እያሉ የሚዝረከረኩ የፖሊስ አባላት የምናምንንም ይጨምራል። ጉዳይ እናስፈጽማለን እያሉ የሰውን ደም የሚጠጡ ነፍሳቸው የአውሬ የሆነች ስራ አስፈጻሚዎች እንደገፍ ናቸው። አብይና አዳነች ስርዓት በመስመስረት ደረጃ ፌል አላደረጉም አላልኩ። ከመውደቅም በላይ ሌላ ቃል ካለ እንትን ማለት ትችላላችሁ። ግን ፐርሰናሊ ሁለቱ ሰዎች ይሄ አቅም ማነስ ሊኖር ይችላል፣ ግራ መጋባት ሊኖር ይችላል። የቀደመው ስርዓት ልማዶች የተጠቀጠቀባቸው ሰዎች ናቸው አሁንም ባለስልጣን የሆኑት እና ስራ ማለት ለነሱ ልክ ወያኔ ዘመን ያዩትን ነገር ማስቀጠል የሚመስላቸው ሰዎች አሻሽለውት አርቀውት እና በስተው አይተናቸዋል። እና አብይም አዳነችም ሌብነትን በመቆጣጠር ፌል አድርገዋል። ሌብነትን በመቆጣጠር ብቻ አይደለም፣ እርዳታ ከህዝብ መጠየቅ ላይ ፌል አድርገዋል። ባይ ዘ ወይ በዚህ አጋጣሚ አንድ እንትን ልንገራችሁ። ሩሲያኖች እንደዚህ አይነት ሙስናን ያስቆሙበት መንገድ እንትን አቋቋሙ። ኢንዲፔንደንት የሆነ ለጠቅላይ ሚኒስቴር ኦፊስ ብቻ የሚሰራ ያው ለፕሬዚዳንት ኦፊስ የሚባለው መሰለኝ የሚሰራ እንትን አቋቋሙ። የደህንነት መስሪያ ቤት ክንፍ አቋቋሙ። ይሄ ክንፍ ዋና ስራው ሙስና ላይ ነው እና ምንድነው የሚያደርገው? ፕራይቬት የሆነ ግለሰቦች ከሱ ጋር ብቻ ያለምንም ጣልቃ ገብነት የሚገናኙበትን የተግባቦት ወይም ኮሚኒኬሽን ሚንስ አቋቋመ እና አንድ ሰው ሙስናን ካጋለጠ ከተያዘው ሙስና ላይ አይ ቲንክ ካልተሳሳትኩኝ 25% ለሰውየው ይሰጣል እና ህዝቡ ስራ አደረገው እና በጣም የሚገርማችሁ ኢንዲፔንደንት ነው። በጣም በራሳቸው የሚተማመኑ ኃይል የሚከፈላቸው ከሙስና ጋር የተጣሉ በጣም ሀገራቸውን የሚወዱ ሰዎች ናቸው እዛ መስሪያ ቤት ውስጥ። ይሄ በጎሳ አይደለም። ኢትዮጵያ ውስጥ አሁን ትልቁ ችግሩ ምንድን ነው? አንድ ሰው ሲሾም አማራ 10%፣ ኦሮሞ 10%፣ ትግሬ 2% ምናምን ተብሎ ነው እንትን የሚለው። ብቃት ላይ እያተኮረ አይደለም። ሜሪት ሲስተም አይደለም። እዛ ግን እንደዛ አይደለም ያደረጉት። ዜን ህዝብ ሁሉ ፖሊስ ሆነ። ምክንያቱም ገቢ አለው፣ ስራ ሆነለት። ሙስናን አጠፉት። እነ አዱዬ እንትን ናቸው
በቃ ዝም ብለው መሳደብ ነው የሚወዱት። ሌቦች ናችሁ፣ ለመታወቂያ ገንዘብ ትጠይቃላችሁ። ይሄ ካቢኔውን እየሰበሰቡ መስደብ ሙስናን መከላከል ይመስላቸዋል። ወይም ደግሞ የራሳቸውን ንጽህና ያሳዩ አሉ እየጠሩ በመስደብ። ሙስናን መጥላት በጣም ትልቅ ኳሊቲ ነው። ከዛ በላይ ግን ሙስናን መከላከል ወሳኝ ነው። አሁን አብይም አዳነችም ጋር ያላየነው ነገር ምንድን ነው? ሙስናን ሲከላከሉ አላየንም። ህዝቡን ኢምፓወር ሲያደርጉት አላየንም። ማለት ህዝቡን ይፈሩታል። ለምን እንደሆነ አላውቅም። መብቱን መጠየቅ ኦሮሞን መሳደብ ነው የሚመስላቸው። መብቱን መጠየቅ ብልጽግናን መሳደብ ነው የሚመስላቸው። ቶሎ ብለው ከብሔርና ከመንግስት ጋር ያያይዙታል። ማለት መብት የሚጠይቅ ነው ልክ አይደለም የሚል ሰው የሚጠላቸው ይመስላቸዋል። ስርዓቱን ጠልቶ ምናምን ይመስላቸዋል። ይሄ በጣም በጣም ሊያስተካክሉት የሚገባ ነገር ነው። ግን ፐርሰናሊ አሁንም አምናለሁ አዳነችና አብይ በግል ደረጃ እንደ ስርዓት አይደለም። እንደ ስርዓት ቅድም ነግሬያቸዋለሁ፣ በኢህአዴግ ቋንቋ የበሰበሰ ስርዓት ነው ያላቸው። እንደ ግለሰብ ግን እኔ ክብራቸውን የሚጠብቁ ሰዎች ይመስሉኛል። የትም ቦታ አግኝታችኋቸው አብራችኋቸው ብትኖሩ ለኃላፊነት የምትመርጧቸው አይነት ሰዎች ይመስሉኛል። የአቅም ማነስ ነው ብዬ ነው የማስበው። የአቅም ማነስ ስላችሁ ሁላችንም አቅም ያንሰናል። በተለይ ደግሞ እንደ ወያኔ አይነት ስርዓት በዘር ከፋፍሎ አቅመ ደካሞችን ሰብስቦ አማራ ኦሮሞ ብሎ እናገኘው ተሻገርን እኮ ነው የሰበሰበው ወያኔ። በዚህም እና አባዱላ እነ ኩማ ደመቅሳ ምናምን ነው የሰበሰበው። ኢሊቶችን አይሰበስብም ነበር። ይህንን ስርዓት ተረክቦ ሀገር ማስቀጠል ራሱ በጣም ትልቅ ነገር ቢሆንም ግን ፌል ያደረጉበት ነገር ላይ እንናገራለን። ህዝቡን ኢምፓወር አድርጉት፣ መብትና ፖለቲካን አትቀላቅሉበት። የኢትዮጵያ ፌዴራል መንግስት ለህዝብ የሰጣቸው መብት ምንም ሳይሸራረፍ ለህዝብ ሊደርስ እንደሚገባ መብቱ እንደሆነ አስረዱት። ይሄ ህዝብን ኢምፓወር ማድረግ ነው። ፖለቲካ እንትን ማለት አይደለም። ፖለቲካና መብት፣ ፖለቲካና ህግ በጣም የተለያየ ነገር ነው። እኛ ፖለቲካችሁ ጋር አንደርስ፣ እኔ ፖለቲካችሁ ጋር ግን መብቴን አትንፈጉኝ የሚል ህዝብ ፍጠሩ። ይህንን እንትን የተለያዩ ተሞክሮዎችን ውሰዱ። ሙስናን መጥላት ሙስናን መከላከል አይደለም። አዳነችም አብይም ህዝብ ካቢኔያቸውን እየጠሩ ሲሰድቡ ስለምሰማ ነው ሙሰኞች ናቸው ምናምን እያሉ እና ይሄ ልክ አይመስለኝም።